ባሌ ግን እኔ ሳልኖር ከትዳር በፊት ራስን ሲያም ማን ነበር የሚያሽ? እኔ መች ከትዳር በፊት ራሴን ያመኝም ነበርኩ። ኧረ ጉድ ከላይ ነው። እሺ ምን ልሆን? እሺ ከሴት ልጅ በጣም የሚያስጠላት ነገር ምንድን ነው? ጸጉሯ ጭራሽ ገንዶት ነበር። እንዴት ናችሁ ተመልካቾቻችን? ዛሬም ወደ እናንተ በአዳዲስና አሪፍ ቪዲዮዎች ተመልሰናል። ወደ ቪዲዮ አብራችሁን ቆዩ። ይህን ቪዲዮ ከመጀመራችሁ በፊት ሰብስክራይብ ማድረጋችሁ እንዳትረሱ። እንወዳችኋለን። ይመቻችሁ። አረ አብደ ምግብ ነው። ሂሳብ ልቀቅ። አንተ ናሽናል አይዲ አይደል እንዴ? ናቢዩንስ ጋይስ ምንድን ነው አንተ በሽተኛ ነህ? አረንካ አባቱ ናሽናል አይዲ አላወጣም እንካላ ላለ እንትን ላለ ማለት እኮ አልከፈልኩም ላለ አኮ ኤቲኤም ያለው ይክፈል። ወንድ ሲሆን እኮ እንደዛ እኮ ነው። አፍተር ዘ ዲኤንኤ ቴስት ኦኬ ፈለውን እያሰቃሽ ፈለውን እያሰቃየው ነው። ከዲኤንኤው በኋላ ቀላል ያሰቃይኛል እንዴ? ገንዶት ነበር። ስራ ጠፋ። ወርቅ ተገኘ ይላል። አሪያ ስራ ከሚቀዘቅዝበት ይሻላል። አባ እንትን 50 ሚሊዮን ብር ይሰጣል ብትባል ነው መጥፊት መታኛል። አጦዝሽ አንተ አጦዝሽ አላለም። 50 ሚሊዮን ግማሽ አጦዝሽ አላየሁም። የሆነ ቀልድ አለ እኮ ምንድነው ለ50 ሚሊዮን ብር ነው ምናምን ደርሶት በነጋታው አጎቱ ማንኪያ ነው ምናምን ውጦ 49 ሚሊዮን ብር አንጣ ምናምን ጀለስ ለምን አካፋዩ ጥቁ አንድ ብር ነው ማላውጣው አለች። ሲስተር ሁሌ ጮቅመሽ ስትባል ተደብቃ ጮለ መቅመስ ጨረሰች እኮ ነው። የሁሉም ሰው እህትክም ተመሳሳይ ነው። ጮለ መቅመስ ግን እንዴት ነው? ግን አንድ የሆነ ቀልድ አለ እኮ አይደል? እስቲ አንድ እንጀራ አምጪልኝ የሚል የፍልፍሉ ቀልድ ትዝ ይላል። ጮለ መቅመስ የምር አላየሁም። ኧረ በስ 90s ላይ ሌላ ያነፈረን ቀልድ እኮ ነው ፍልፍሉ ማለት። አንድ እንጀራ አምጪልኝ ወጡን ልቅመሰው። አላውቀውም። እሺ በልጅነት አግብተህ ሚስትህ ስትቆጣ ኦኬ አንተ ሲውጭ ምን እየሰራህ ነው? አንተ ሰው የሌለው ተፈቀደ ለኪኒ ሰው ነው ካንተ ጋር መቃጠለው አንተ አይደል እንዴ ማወራው? ለምንድን ነው ዘላሰውን ጨዋታ ነው ያዙት ታውቃ ህፃን ልጅ አንተን የሚያክል ሰው የኔ እንዲሁ በስተርጅና ምን ልትሆን ሆና ለግራው ግራጫ ለኔ ሊባባል እኔ ለድንጋይ ነው ማወራው ለዳው ነው ማወራው ለአጥሩ ነው ማወራው። ወይኔ እናቴ ይመለከታል እንዴ ተሻሽላላ አጥሩ ነው እያናገርኩ እኮ ነው። አዋራኝ አረ ወይኔ እንዴ ጭራሽ እንዳንቺ ራሱ ትንሽ እስኪያድግ ጠብቂው ነበር። አረ ወንዶች እድሜያችሁ ሲደርስ እየጠበቃችሁ አግቡ። ግድ የለም ታው ተረጋጉ። አረ እኛ ደግሞ እንደ አጋጣሚ ሰርግ አካባቢ እናበዛለን። ያው እኛ ከስራችን ጋር ተያይዘው ሰርግ ላይ እናበዛለን፣ እናየዋለን ብዙ ነገሮች። ለማንኛውም ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንወዳችኋለን። ይመቻችሁ። ባሌ ግን እኔ ሳልኖር ከትዳር በፊት ራስን ሲያም ማን ነበር የሚያሽ? እኔ መች ከትዳር በፊት ራሴን ያመኝም ነበርኩ። አየራዳ ሰው ቅኔ ያማል ቅኔ ታዲያ ሚስት እያለ ነው እንዴ መጀመሪያ ተናገር። አባት ራይድ ነህ እንዴ? አዎ ራይድ ነው ማለት። እሺ ዝናቡ ብታይ
በፀሐይ ቀጥታ ዝናቡ ስልክሽን ላስጀምርልሽ። ስልክሽን አስገባ። አልነግርም እንዴ ባንዴ ስልክ ይነገራል እንዴ? የት ነው የምትሄጂው እናትዬ? ስልክሽ ማስገባት ስላለሽ ዝንጀራ መሆኑ ኧረ ዝም በል እባክህ ገብተኛል እንዴ? ያምሻል። ይወረጅልኝ ወይ ስልክሽን ስጭኝ እንዴ? ለስራ እኮ ነው። እኔ ሚስት አለችኝ፣ 2 ልጆች አሉ። አያስፈልገኝም። ሚስት አለ በል ወርዳለሁ ደሞ ላይ ታዲያ ሚስት እያለ ነው እንዴ መጀመሪያ ተናገር። ያማታል እንዴ? ኧረ ተይ ራይዳ ተረጋጊው። ምንድነው እሱ? የምንዲ ሞረግረግ ነው ራይዳ ታውቂው? ቀሰስ ረጋ በይ እስኪ እንዴ ሲሆንም እኮ ተረጋግቶ ምንድነው እንዴ ቅልብልብ ማለት? መጣ ጋስቀጭ ነው ሰላም ነው? እንዴት ነው? ሰላም ነው? ሰላም አለን። እንዴት ናችሁ? ጉዳያችን አንተ ጋር ነበርና አንተን ፈልገን ነበር። እሺ የሰፈር ዋና ኃላፊ አንተ ነህ? አዎ ዋናውም ጸሐፊውም ሁሉም እኔ ነኝ ማለት። እሺ እኛ የመጣነው ከላይ አካል ነበር የመጣነው ለንጹህ መጠጥ ተብሎ ለማህበረሰቡ ገንዘብ ተዋጥቶ ነበር ይሰራ ተብሎ። አሁን በየቦታው በየቤቱ እየዞርን ነበርና ምንም የንጹህ መጠጥ አልተሰራም፣ እንደ በፊቱ እንደነበረ ነው። አዎ ያው ምን መሰለ ያው ገንዘቡ ትንሽ ስለጎደለም ነው እኮ ሰባሰብና እንደገና ብያለሁ እኮ ነው። ከበቂ በላይ እኮ ነው የተሰበሰበው እሱ። አዎ ያው ነገሩ ያው ልጆችን ያው ውጭ ሰድጀበት እኛ አውረን በደም ከላይ አካል ነው የመጣነው እኮ ልጆችን ውጭ ሰደርኩባቸው ልጆች በተሰበሰቡባቸው ማለት ትቀጣለህ እኮ። አይ መቀጣት እሱ ችግር የለውም ወይ እነዛ ልጆች ሰርተው ይከፍሉና እንደገና እንዳዲስ አድርገን ለማህበረሰቡን ብር ልጆች ነው እንዴ ውጭ ምን ልክበት አንተ አቦኔ ወይ ስራ ያለለቃለሁ። እሺ ምን ነው ስራ ያለቃለሁ ማለት ልጆችን ውጭ ከለክ በኋላ እንዴ? አይ እሺ ታዲያ ምን ላድርግህ? ምንድነው የምትለው? እሺ ደግ ማስመጫሽ የልጆች ማስመጫ እንደገና እንሰብስብር ድጋሚ አላወቅንም እኛ ከላይ አካል ነው። ኧረ ጉድ ከላይ ነው። እሺ ምን ሊሆን? እሺ አነገርከኝ እኮ። እሺ ለልጆቹ ማስመጫ ገንዘብ እናሰባስብ፣ ይምጡ ልጆቹ። ምንድነው ያለው? ገብቷችኋል እናንተ? ምን ያርግሽ ይዞዬ እኮ አይደለም ቅርጥፍ አድርገህ ይዞ ብር በልተህ ኮሚቴ ነው ዋና ወንድምኛ አይደል እንደሚያደርገው ነው ያደርገው ይዞኝ ምን ያል እኔ ግን አልስማማም። የፈለገ ቢሆን የሰው ገንዘብ በልተሽ ግን እንደዚህ ችክክ ማለት እኮ ማለት ሲያስከፍል። ለነገሩ የሰፈር ኮሚቴዎች አሁን እንግዲህ የኮንዶሚኒየም ቢሆን እኮ ይብሳል እንጂ በልተው ዝም ነው አፈፍ አድርጎ። ለነገሩ ሲሾም ያልበላ ሲሻር ይቆጫል የሚባል የሆነም የደከመ አባባል አለ እኛ ጋር። ከዛው ያስጨንቋል። ባለሱቅ አቤት 5 ሊትር ዘይት ስንት ነው? 5 ሊትር ዘይት ስጠኝ። ስንት ነው? 3500 ብር። እኔ ምን አቤት ዘመን 1500 ብር ለሷ 3500 ብር ነው። ቆይ ተረጋጋ፣ ይነገራል። 800 3000 በቃ ክርክር በቃ 2000። አንተ ደግሞ ችግር አለበት። በቃ 5 ልውሰደው። እሺ በቃ ውሰጂ። ለወንድና ለሴት ልዩነት አለ ነው። ሴቶች ይከራከራሉ ዘይት ላይም ክርክር አለው። አይ ምን ያህል ተከራካሪዎች እንደሆኑ ነው የሚያሳየው። ግን ወንድ ሲገዛና ሴት ሲገዛ እኮ ይከራከራሉ። አባብዬ አቤት ልጄ፣ ሀብቱ ወደ እኔ እንዲመጣ ጥቁር ዶሮ በሩ ላይ አርደህ ጣል ብለውኝ ነበር፣ ግን እስካሁን አልሰራም። እንዴት ብትንቀኝ ነው አንተ? እኔ አባብዬ ያዘዝኩህን አድርገህ እንዴት ነው የማይሰራው? ይኸው ምንም ወደ እኔ የመጣ ገንዘብ የለም። እርግጠኛ ነህ እንዳልኩህ አድርገሃል? አዎ ዶሮ እመጣለሁ። ሌላ ምን አሉኝ? እኮ ጥቁር ዶሮ እንደሆነ እርግጠኛ ነህ ወይ ብለውኛል። እንግዲህ ምን ማለት ነው ብለውኛል? እየሸጡልኝ ናቸው የነገሩኝ። እኔ ያላየሁት። ምንድን ነው የምታወራው? ሰጥለው እያየህ አልነበረም እንዴ? እሱማ ግን በህይወት ያለ ዶሮ ስላላገኘው ሸዋርማ ነው በሩ ላይ ጣልኩት። ማለት ሸዋርማ ነው ያው ዶሮ መሆኑ አይደል የተፈለገው? የጥቁር ዶሮ ነው ብዬ ስጠይቃቸው ላ ብለውኝ ነበር። አሁን ማለት ሸዋርማ ነው ማለት አረ ተው የተባላችሁትን አርጉ። ተው አረ አያርጉ እንጂ እንዴ ጠንቋይ ቤት ለምን ልትሄድ ስትጀምር ተው። ብሉ ግን ምን ሆኖ ነው ግን አንተ የሌለ ወጣቱም ትልቁም በቃ ሄደው መካደም ነው መስገድ ነው መውደቅ ነው። ግን የፈጣሪ ስገድ ብሩ ቢመጣም ባይመጣም አዎ ለእውነተኛው አምላክ መስገድ ነው ትክክለኛ ነገር ለምናምነው። ለጠንቋይማ እንዳሰጋ አንተ ምንም የሚያውቀው ነገር የለም። ሳክስ ነው የነገርከውን ነው የሚያውቀው፣ ሌላ ምን ያውቃል? አንተ ይህን ቪዲዮ እንዳያዩት ግን ጠንቋዮቹ እንደውም ይድረሳቸው
እንደው የሚደርሳቸው ቫይራል አስቧል ቢያዩት ግን እንዴት ነው እኔ ላይም ተሰራ ቪዲዮ ሲክስ ፓክ አለ ከዛምጣ ስፖርተኛ እኮ ነው ፎቶዬን እናሳይሽ ፊት ይመጣል ታዲያ ስፖርት ካልተሰራ ፎቶዬን ሳላሳየኝ አላምንም አሳይዋት ስፖርት ሰርተህ ነው ወርቦህ ነው በገዛ ቆንጆ ላይ ነው የገደሉ ሞራል ላይ አንተ ረገጣው ገባር ነው። ለማንኛውም ተመልካቾቻችን ላይክ እና ሰብስክራይብ ያደርጋችሁ ሲክስ ፓክ አላችሁ እርቦቹ እስቲ ሲክስ ፓክ ያላችሁ ብቻ ሰብስክራይብ አድርጉ ቢባል ስንት ሰብስክራይብ ያደርጋል? አረ ነፍሶ አረ ተው እንዳለ ወንዱ አለው ቀልዳለ እኛንን እኮ ስፖርት ማንሰራው ይሄ ለሰው አንተ ወጣሪ ሆኗልሽ አይቻማው ዋክሽ መቼም ከወንድ በጣም የሚነግራችሁ ነገር ብለው የት የሚሰጣችሁ ነገር ውሸት ሚሰጥ ሀይት ከሴት ልጅ በጣም የሚያስጠላት ነገር ምንድን ነው? ጸጉሯ። እንዴት ጸጉሯ የሚያስጠላ አልገባኝም። ጸጉሯ አጭር ከሆነ መያዝ አልችልም። honestly everything አርፋጅ ወንድ turn off ቶክሲክ ስትሆን ትንሽ እስኪ አብራራለን። ምን ቶክሲክ ስትሆን ስትል የት ወጣ የት ገባ ምናምን ስትል አንተ ስታጨናንቅህ ከወንድ የሚደብርሽ ነገር ምንድን ነው? ወይ ኢክ የሚሰጥሽ ነገር ብር ምናምን ለቀቅ ሆነ ለቀቅሽ ነው ወይስ የሌለ ነው? አይደለም በቃ አትሊስት ራሱን መሻል አለበት። ከሴት ልጅ በጣም የሚያስጠላት ነገር ምንድን ነው? መነጫነጭ ስትነጫነጭ መሰለኝ የሚደብርሽ ነገር ወይ ደግሞ ኢክ የሚሰጥሽ ነገር ከሴት ልጅ በጣም የሚያስጠላት ነገር አንድ ነገር ምንድን ነው? በጓደኛ ስትማር ከወንድ የሚያስጠላሽ ነገር ምንድን ነው? ኦር ኢክ የሚሰጥሽ ከሴት ልጅ የማይመችህ ምንድን ነው? turn on dishonesty ምናምን ነገር ሰው አይመቸኝም። መዋሸት ከወንድ ኢክ የሚሰጥሽ ይሄ ነገር ማለት እሺ እንትን ነው ስልሽ አሁን የሆነ ሰው እኮ እዛ ሰውዬ የማይመች ነገር እኮ ሊሆን ይችላል፣ ግን ትኖራለህ አርፈህ ባይዘው እነዚህ የማይቀበሉት ነው አልቀበሉም። ፐርሰናል አልቀበለውም እኮ ለፍሬንድሺፕ ነው እነዚህ እያወሩ ያሉት እኮ። ትዳር ላይ ከሆነ ግን ማለት ነው ሁሉንም ነገር ሊመች አይችልም በፍጹም። አይ ማንኛውም ሰው ሁሉም ነገሩ አንዱ ለአንዱ ላይ መቻች ይችላል፣ ግን ይኖራል። ተቀባብለህ ተቻችለህ ነው የምትኖረው። ግን ይሄ ገና ፍሬንድሺፕ ውስጥ ምናምን ላሉ ሰዎች ነው መጀመር ላይ ላሉ ሰዎች ሳይመቸኝም የመጀመሪያ ስቴጅ ነው እንጂ አብረህ ያልኩ ምንም ፖይንት የለውም። አሪፍ ነው ትናንት 1 2 3 የገጠር ጨዋታ ይላል ያደሩታል። አላጋቻት 1 2 3 ደገመቻቸው ያዝ ልዩ አንዴ ነው ይሄ ጨዋታ ከለው ደረሳት አለጎመቻት ይዛታ አበለቻታ ስማምቦት ስላይነ ብርሃን ይቅርታ ወንድሜ ይቅርታ። አናዘስ ወይኔ ወንድሜ ደህና ነህ? ምንም አልሆንክም? አይዞክ እሺ። ምን ለዚህ ተረገመ ሰው ነው በፈጣሪ ስም አንዳንድ ሰው ይችላል ታጋስ ወንድሜ ከሳንቲሙ ውጭ ያለው ገንዘብ ያንተ ነው እንዴ? ሳንቲሙ ብቻ ነው። በቃ እንደዛ ካልሆነማ እዚህ ቦታ ጋር ሌላ ገንዘብ አግኝቻለሁ። ያንን እናንተ እንካፍለው። አይ በፍጹም የሰው ገንዘብ የሰው እኔ የተሰጠኝን እንጂ ያልተሰጠኝን አይበቃም። ገንዘብ እኮ ለእኔም ለአንተም ይጠቅመናል። እንዴ ምን ማድረግህ ነው? አይነ ስውር መስሎ አታለው ገንዘብ ይወስድብህ። እኔ ነኝ የወሰድኩት። አዎ እኔ ነኝ የወሰድኩኝ ልካፈል ያልኩት። እሱ ግን ጊዜያዊ ችግሩ ነው። ድህነቱ ሲበልጥበት የሰዎች ሰው ማግኘት ማለት አንተ ግን ገንዘብ ጭንቅላትን እንደፈለብህ አልሰማንም።
ያው የቀረ ጭንቅላት ቀዳዳ ካለብህ ይዘራበት። ተይው እህቴ ተይው፣ ስላላወቀ ነው። ከስህተቱ ይማራል። ይቅርታ። ብዙ ሰው ስሜታዊ ይሆናል በነገራችን ላይ እና አንዳንዴ የሆነ ነገር ከማድረጋችን በፊት ግራና ቀኝ ማሰብ ያስፈልጋል ብዬ አምናለሁ። አዎ ማለት የሆነ ነገር ተደርጎብኛል ብለህ እንደው ስሜታዊ የሆኑ ሰዎች አካላቸው ጎድሏል፣ አያዩም፣ አይመለከቱም፣ አይሰሙም ብሎ እንደዚህ እነሱ ላይ ጀጅ ከማድረግ ቆም ብሎ መለስ ብሎ ይሄ ነገር እንዴት ነው ብሎ ራስን ማየትም ነገር አመዛዝኖ ማድረግም ጥሩ ነው ብዬ አምናለሁ። ብቻ ታሪኩ አሪፍ ነው፣ ጥሩ ነገር ያስተምራል። ትወናው በጣም ጸዴ ነው። በርቱ፣ ቀጥሉበት። መቻቸው። ቪዲዮቻችን እነዚህን ይመስሉ ነበር። ለዛሬ እዚህ ጋር እናበቃለን። ሜንሽን እያደረጋችሁ ነው፣ አይተናል አንዳንድ ቪዲዮ ላይ። ይመቻችሁ፣ ቀጥሉበት። ሰብስክራይብ እያደረጋችሁ እንወዳቸዋለን። ባባይ